ሰላም የኛ የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ አርሰናል ከ22 ዓመት በኋላ የዋንጫ ባለቤት ከመሆኑ የተነሳ ዛሬ በአዲስ አበባ ጎዳናዎች ላይ ዞር ዞር እያለን የአርሰናል ደጋፊዎችን ስሜታቸውን እየጠየቅናቸውና በዚህ ከብዙ ዓመት ከብዙ ልፋት ከብዙ ጽናት በኋላ ስለመጣው ዋንጫ ብዙ የሆነ ነገሮችን እየጠየቅናቸው እንገኛለንና ይህንን ዋንጫ ኦፍ ኮርስ የትኛውም የአርሰናል ደጋፊ በጣም ብዙ የሆነ ጥልቅ የሆነ ስሜቱ የተሰማበት የተደሰተበት በጣም ከብዙ ትጋትና በጣም ከብዙ ልፋት በኋላ የመጣው ትልቅ የሆነ ዋንጫ ነው። በዚህ ስሜት ላይ በጣም ሁሉም ሰው የሚታወቅ ስሜት የተገለጸበት ዋንጫ ነውና በዚህ አጋጣሚ ለመላው የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እንወዳለን። አሁን ደግሞ ዞር ዞር እያለን የተለያዩ የአርሰናል ደጋፊዎችን ምናልባት ደጋፊዎች ከሆኑ ነው። ሰላም ናችሁ? ሰላም። መታወቅ እንችላለን? እኛ ስፖርት ይቻላል። ኢየሩስ ጫት አርሴማ እንደዚህ ድምፅሽ ከፍ እንድታደርግ የፈለግኩት። እሺ ጆሪዬ ከአንቺ ነው የሚጀምረው። በተለይ ደግሞ ዛሬ የኛ ስፖርቶች በአዲስ አበባ ጎዳናዎች ላይ ዞር ዞር እያለን በተለይ የአርሰናል ደጋፊዎች በዚህ ሰሞን ከ22 ዓመት ጽናትና ከ22 ዓመት ትዕግስት በኋላ የዋንጫ ባለቤት ሆኗሉ። ስፔሻሊ የፕሪሚየር ሊግ ባለቤት ሆኗሉና በዚህ ምን አይነት ስሜት ተሰማሽ? እኔ በጣም ነው ደስ ያለኝ። እኔ እንደራሴ ማለት ያላ ብቻ በጣም ደስ የሚል ነው። ደስ ይላል። ሁሉም ሰው ደስ ብሎታል። በተለይ የአርሰናል ደጋፊ አይደለም ጎረቤት የሆኑ ደጋፊዎች አክቹሊ 19ኙም ክለብ ደስ አይለውም በዚህ እና ደስ ይላል። አንድ ጥያቄ ልጠይቅሽ። በአርሰናል ቤት በጣም ምርጥ የምትያቸውን ሁለት ተጫዋቾችን ልጠሪልኝ ትችላለሽ? ሳካና ሮናልዶ። ሮናልዶ የአርሰናል ተጫዋች ነው? ያኔ አይደለም። ጥያቄውን እሷ ነች የመለሰችልኝ እና ጄሪዬ ያለችን ከአርሰናል ሁለት ቤስት ተጫዋቾችን ጠርታለች። ሳካ እና ክሪስቲያኖ ሮናልዶ ብላለች። ክሪስቲያኖ ሮናልዶ አርሰናል ተጫውቷል። እሺ ደስ ይላል። አርሲዬ ደህና ነሽ? አንቺን ደግሞ መጠየቅሽ ማለት ነው የአርሰናል ደጋፊ ነሽ? አዎ ደጋፊ ነሽ። ስለዚህ ሰሞኑን በዋንጫው ምክንያት በዛምሽ ወፍረሽ በጣም ነው አታይም እንዴ? ፋብለናል። ደስ ይላል። እና አክቹሊ ሁሉም የአርሰናል ደጋፊዎች በዚህ ሰሞን ፋብሏሉ፣ ደስ ብሏቸዋል። አንቺን ደግሞ መጠየቅሽ ማለት ነው በዓለም ካሉ ምርጥ ተጫዋቾች ለአንቺ ምርጦቹ እነማን ናቸው? እኔ ምርጥ ብዬ የማስበው ከሁሉም ክለብ እንትና እሺ ሳካ የሁሉም ሴቶች ክራሽ ነው በተለይ ኢትዮጵያውያን። እሱን የሚያከርሽ የለም። ኦኬ እና አርሲም ደግሞ የአርሰናሉ ሁለት የሆኑ ምርጥ ተጫዋቾችን ሳካን እና ዮከሬስን ጠርታለች። ደስ ይላል። ሌሎችንም ዞር ዞር እያለን እንጠይቃቸዋለን። ዋንጫ በመሙላታችሁ እንኳን ደስ አላችሁ ብለናል። በጣም እናመሰግናለን ለኢንተርቪው። ቴንክ ዩ። እግር ኳስ ተመልካች ነው? አዎ። እሺ እንግሊዝ ፕሪሚየር ሊግ የማን ደጋፊ ነው? የአርሰናል። ዋው ደስ ይላል። ወንድማችን የአርሰናል ደጋፊ ነው። እኛ ስንፈልግ የነበር ነው የአርሰናል ደጋፊዎችን ነውና አርሰናል ይሄው ከ22 ዓመት በኋላ የዋንጫ ባለቤት ሆኗልና ይሄን ደግሞ እናንተ በብዙ ጽናትና በብዙ ትዕግስት የጠበቃችሁ ትልቅ የሆነ ዋንጫ ነው። በዚህ ዋንጫ ላይ ምን አይነት ስሜት ተሰማ? አንዲ በጣም ነው እንጂ ደስ ያለኝ ማለት መናገር መግለጽ የማልችልበት በጣም ረጅም የሆነ ደስታ ነው። ኦኬ ደስ ይላል። አርሰናልን መደገፍ ከጀመርክ ስንት ዓመት ሆነ? እኔ ማለት ወሪ ማለት 12 ዓመት it is been long year በጣም ለረጅም ዓመት almost 12 ዓመት ማለት የእድሜውን አጋማሽ የደገፈው ክለብ ነውና እሺ አንዳንድ ጥያቄዎችን ልጠይቅህና እነዚህን ጥያቄዎች የምትመልስልኝ ከሆነ ሙሉ ጥያቄዎችን ነው መመለስ ያለብህ። ሙሉ ጥያቄዎችን የምትመልስልኝ ከሆነ እኔ በተመልካቾች ስፖንሰር 1000 ብር እሸልምሃለሁ። ምክንያቱም በዚህ ሰዓት በደስታ ላይ ያለ ሰው ነህ። አርሰናል ደጋፊዎች ማለት በዚህ ሰዓት በጣም በደስታ ያለ ደጋፊ ነህና በዚህ ሰዓት የአርሰናል አሰልጣኝ ማን ነው? ማለት ሚካኤል አርቴታ ዋው ይሄ አይበገረ የሆነ ደጋፊ ነው። ሚካኤል አርቴታ ወደ አርሰናል አሰልጣኝነት ከመምጣታቸው በፊት የአርሰናል አሰልጣኝ የነበረው ማን ነው? ኡናይ ኤመሪ አባቴ ሳት የሆነ ሰው ነው። ከዚህ በኋላም ጥያቄዎቹ ይቀጥላሉ። የአርሰናል በዚህ ሰዓት የአርሰናል ክለብ በረኛ በጣም ደስ የሚል በረኛ አላቸው የአርሰናል ደጋፊዎች። አክቹሊ ይህ በጣም የሚደነቅለት ባህሪ ያለው በጣም ትልቅ የሆነ ስኪል ያለው በረኛ አላቸውና የበረኛውን ሙሉ ስም ልትነግረኝ ትችላለህ? ዴቪድ ራያ። ጎበዝ። አሁን የሚጠይቀው መጨረሻ ጥያቄ
የመጨረሻ ጥያቄ ነው። በዚህ አመት በዚህ ፕሪሚየር ሊግ አመት በተለይ በ25-26 የፕሪሚየር ሊግ አመት አርሰናል ዋንጫ በበላበት በዚህ አመት ትልቁ አሲስት ያለውንና ትልቁ ጎል ያለውን የአርሰናል ተጫዋቾች እንድትነግረኝ ትችላለህ? ጥያቄውን ልድገምልህ። በዚህ በ25-26 የፕሪሚየር ሊግ አመት በአርሰናል ነው የምልህ፣ በፕሪሚየር ሊግ አይደለም። በአርሰናል ክለብ ውስጥ ትልቁ ጎል ያስቆጠረው ተጫዋችና ትልቅ አሲስት ያደረገው ተጫዋች ማለት ትልቅ አሲስት ባይኖርም በፕሪሚየር ሊጉ ማለት ቪክቶር ዮኬሬሽ። እኔ ንገረኝ፣ ችግር የለውም። አንተ ከነገርከኝ በኋላ ጥያቄው እውነቱን ተመልካቾቻችን እየጠየቅን ያለ ነው ምንድነው ትልቅ ጎል ያለውን ብቸኛው ተጫዋቹን ነው፣ ትልቅ አሲስት ያለውን ደግሞ ተጫዋቹን በግል ነው የሚፈልጋቸው። ሁለቱንም አንተ ንገረኝ፣ ትክክል ይሁን አይሁን እሱን ችግር የለም። እኛ ነው ዮኬሬሽ ምን ያደረገው አሲስት ነው ጎል ዮኬሬሽ ጎል። እሺ አሲስት ማለት ሶስት አሲስት አይደለም። ጥያቄው ምን መሰለህ የሚለው በዚህ አመት ትልቁ አሁን ለምሳሌ በአርሰናል ክለብ ትልቁን ጎል ያስቆጠረው ተጫዋች ማን በዚህ ፕሪሚየር ሊግ አመት? ዮኬሬሽ። እሺ ትልቅ አሲስት ያደረገው ተጫዋች ማን ማለት እነሱን አላስታውሳቸው። ተመልካቾቻችን ዛሬ ደስ የሚል ሁኔታ እኛ ስንፈልግ የነበር ነው የአርሰናል ደጋፊዎችን ስሜት በየጎዳናዎቹ በአዲስ አበባ ጎዳናዎች እየተጓዝን እየጠየቅናቸው እንገኛለን እና ሁሉ ደጋፊያችን እንዳለው በዚህ አመት ትልቁ ጎል አስቆጣሪ ቪክቶር ዮኬሬሽ ነው ብሏል። ትልቁን ጎል አሲስት ያደረገውን ሰው ደግሞ ሊያውቅ አልቻለም። ማን ይመስላችኋል? እስቲ ኮሜንት ላይ አድርጉና በመጀመሪያ በተለይ በዩቲዩብ አካውንታችን በመጀመሪያ ኮሜንት ላደረገው ሰው ያው ከሱ ያመለጠውን ሽልማት ለእናንተ የምናደርገው ይሆናልና ደስ ይላል። ሙሉ ጥያቄ መመለስ ነበረበት። ጥያቄ ባለመመለስ የዋንጫ ባለቤት ብቻ ሆናል። 1000 ብር ቀርቷል። ሶሪ